ሰላም ጤና ያስጥልን ውድ የተከበራችሁ ተመልካቾች እንደምሰነበታችሁ። ዛሬም እንደተለመደው በአይነቱ ለየት ያለና በሚያስተምራችሁ ቪዲዮ ተገናኘን። ዛሬ የምንመለከተው አንድ ወንድ ልጅ ከአንቺ ሌላ ሴት ጋር ሲሄድ ወይም ደግሞ ሲማግጥ የሚያሳያቸውን የባህሪ ለውጦችን እንመለከታለን ማለት ነው። ስለዚህ አንድ ወንድ ልጅ ከሌላ ሴት ጋር ግንኙነት ሲጀምር ሊያሳይሽ የሚችላቸውን እያንዳንዱን የባህሪ ለውጦች ዛሬ በዝርዝር የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩኝ። ለዚህ ቻናል አዲስ ሆናችሁ ይህን ቻናል ሰብስክራይብ አድርጉ። ከጎን ያለውን የደወል ምልክት በመጫን በየጊዜው የምለቅላችሁን አስተማሪ ቪዲዮዎች ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በአንደኛ ደረጃ የምንመለከተው አንድ ወንድ ልጅ ከሌላ ሴት ጋር ግንኙነት ሲጀምር ሊያሳይሽ የሚችለው ምልክት ድንገተኛ የሆነ የስሜት መለወጥ ያሳይሻል ማለት ነው። ድንገተኛ የስሜት ርቀትም ይፈጥራል ማለት ነው። ስለ ስሜቶቹ ማውራት ያቆማል። ፍቅሩንም እንደዛው እየቀነሰ ይመጣል። ወይም ደግሞ ብዙ ፍላጎት እንደሌለ ያሳይሻል። በምታወሪው ወቅት አጫጭር መልሶች ላንቺ ይሰጥሻል። ወይም ደግሞ ደረቅ ምላሾችን ወይም ደግሞ ቀርፋፋ ቀስ ብሎ ነገሮችን የሚመልስልሽ ይሆናል ማለት ነው። ራስሽ አይተሽ ትገምቻለሽ ማለት ነው። ስለዚህ እንደ ቀድሞ ሁሉ አንቺን መጠየቅ ያቆማል። በቀድሞ ጊዜ ነጻነት ከነበረው ድንገት ስራ የበዛበት ሰው ይሆንብሻል። የወደፊት እቅዶቹን አንድ ላይ ከመወያየት ይቆጠባል ማለት ነው። ከዚህ በፊት አብራችሁ የምታወሯቸው ነገሮች እንዳለ እየቀዘቀዘብሽ እየደበዘዘ የሚመጣ ይሆናል ማለት ነው። ስሜታዊ ፍቅሩም እንደዛው ያልጋ ላይ ግንኙነቱ ምኑም እየሸሸሽ አካላዊም መንፈሳዊ ሁኔታውን ካንቺ ጋር ለማራቅ የሚጥር ይሆናል ማለት ነው። ድንገተኛ የስሜት ርቀት ካሳየሽ ይሄ ወንድ ልጅ እየሸሸሽ እንደሆነ ማሳያ ይሆናል ማለት ነው። ሁለተኛ ሚስጥራዊነቱ እጅግ በጣም እየጨመረብሽ ይመጣል ማለት ነው። በስልክ ባህሪ ላይ በተለይ ደግሞ ብዙ ለውጦችን ያሳይሻል። ስልኩን ይደብቃል ወይም ደግሞ በየቦታው በሚሄድበት ቦታ በፍጹም አንቺ ፊት ለፊት ስልኩን አስቀምጦ አይሄድም ማለት ነው። በሚሄድበት ቦታ ይዞት ይንቀሳቀሳል ማለት ነው። የይለፍ ቃላት ወይም ደግሞ ፓስወርዱን ይቀይረዋል። አንቺ እንድታውቂበትም አይፈልግም። ያለ ምክንያት በየጊዜው ካወቅሽውም የሚቀይረው ይሆናል ማለት ነው። ስልኩ ወይም ኮምፒውተሩን ከነካሽ እጅግ በጣም የሚጨነቅ ይሆናል ማለት ነው። መልእክቶችንም ጥሪዎችንም በምዝገባ ወይም ደግሞ ማስታወሻ ላይ ሴቭ ተደርገው አታያቸው። ሙሉ ለሙሉ ተደልተው የምታያቸው ይሆናል ማለት ነው። ወዲያው ይደልታል። ነገሮችን ለማጽዳት ጥረት ያደርጋል ማለት ነው። ይሄ ምልክት ከሌላ ሴት ጋር ግንኙነት እንዳለው ማሳያ ሊሆን ይችላል። በመቀጠል ደግሞ በመልክ ወይም ደግሞ በአጋጋጥ ላይ ለውጥ ያመጣል። ራሱ ላይ ለውጥ ለማምጣት ጥረት ያደርጋል ማለት ነው። ስለዚህ ባልተጠበቀ ሁኔታ የተሻለ ልብስ ለመልበስ ጥረት ያደርጋል። አዳዲስ ልብሶችን ለመግዛት ጥረት ያደርጋል። ይሄ ማለት ግን እያንዳንዱ ወንድ ልጅ እንደዚህ ካረገ ከሌላ ሴት ጋር ሄዷል ማለት አይደለም። ነገር ግን እንደዚህ አዲስ ሆኖ ለመታየት እና ደግሞ እዩኝ ካበዛ ያ ወንድ ልጅ ከሌላ ሴት ጋር ግንኙነት ሊኖረው ይችላል ብለሽ መጠርጠር ይኖርብሻል። ያለምንም ግልጽነት ወይም ደግሞ ምክንያት ቁመናውን ለማስተካከል ስፖርት ቤት ሊገባ ይችላል። ብዙ ነገር በአንድ ጊዜ ለመቀየር በጣም የሚጣደፍና በጣም ጥረት የሚያደርግ ከሆነ እንደዛው ይሄ ማሳያ ነው። አዲስ የጸጉር ስታይል ያመጣ ያችን ሴት ለማማለል እጅግ በጣም ጥረት ሊያደርግ ይችላል ማለት ነው። ስለዚህ ድንገተኛ ራሱን ለማሻሻል እንቅስቃሴዎች ይጀምራል። ጂም፣ የቆዳ እንክብካቤ እንደዚህ አይነት ሙከራዎችን በአንዴ ለመለወጥ ጥረት ሲያደርግ ይህ አዲስ ሰውን ለማስደሰት እየሞከረ መሆኑን ልታውቂ ይገባል ማለት ነው። በመቀጠል ደግሞ ያነሰ ቅርርብ ከአንቺ ጋር እየኖራችሁ ይመጣል። አካላዊ ፍቅራችሁ እጅግ በጣም እየቀነሰ እንደሚመጣ ማወቅ ያስፈልጋል። ያነሰ ግንኙነት ይኖርሻል ከሱ ጋር መሳም መንካት እጅግ በጣም ለሱ በጣም አስቸጋሪ ይሆንበታል። ጾታዊ ቅርርብ ላይ ያለው ፍላጎትም እንደዛው የሚቀንስ ይሆናል። ቅርርብ ሲፈጠርም ግንኙነቱን ሊያቋርጥ ወይም ደግሞ ሊቸኩል ይችላል ማለት ነው። ይህ ምልክቶች በተደጋጋሚ የምታይ ከሆነ እንደዚሁ ከሌላ ሴት ጋር ግንኙነት ሊጀምር የሚችልበት እድል ሰፊ ሊሆን ይችላል። ሌላው ተጨማሪ መከላከያ ነው። ቀላል ጥያቄዎች ሲጠየቅ የሚበሳጭ ይሆናል። መደበኛ ውይይቶች ላይ ወደ ክርክር ይለውጣችኋል። በጣም ተጠራጣሪ እንደሆነሽና እሱን እንደማታምኚው ሊያረግሽ ወይም ደግሞ ሊከስሽ ይሞክራል ማለት ነው። አንድ ሰው የሆነ ነገር ሲደብቅ የመከላከል ስሜቱ ብዙ ጊዜ የሚጨምር ይሆናል ማለት ነው። አንቺን ጥፋተኛ ለማድረግ ጥረት የሚያደርግ ከሆነም እንደዛው ሌላ ሴት ጋር እየሄደ እንደሆነ ልታውቅ ይገባል። ቀጣይ አዲስ ልምዶች ወይም ደግሞ ያልተገለጹ የጊዜ ሰሌዳዎች ለውጦች ይመጣሉ ማለት ነው። አንቺ ህይወትሽ ላይ ከወትሮ ዘግይቶ ወደ ቤት መምጣት ይጀምራል። ከወትሮ ቀደም ብሎ ከቤት ለመውጣት
ጥረት የሚያደርግ ይሆናል። ብዙ ጊዜ ከዚህ በፊት የተለመደ ያልነበሩ የስራ ስብሰባዎች ይኖሩታል። ጓደኞች ወይም ደግሞ ፕሮጀክት እያለ ጊዜ እያበዛ ወይም ደግሞ ካንቺ ጋር ጊዜ የማይሰጥሽ ይሆናል ማለት ነው። ካንቺ ጋር ለማራቅ ጥረት ያደርጋል። ቅዳሜና እሁድ ስራ ይበዛበት ይሆናል ድንገት ማለት ነው። ወይም ደግሞ በሰበብ አስባቡ ቤት ውስጥ ካንቺ ጋር ጊዜ ማሳለፍ የማይፈልግና ጥሪዎችን ለመቀበል ወደ ውጭ ይወጣል ማለት ነው። ወይም ደግሞ ቶሎ ይዘጋቸዋል ሲደወልለት ወይም ደግሞ ስልኩን ለማንሳት ውጭ ይወጣል ማለት ነው። ይሄ የሱ ማሳያዎች እንደሆኑ ማወቅ ያስፈልጋል። ሌላው እንግዳ የሆነ የፋይናንስ ባህሪ ይመጣል ህይወታችሁ ውስጥ ማለት ነው። ተጨማሪ ያልተገለጹ ወጪዎች ህይወታችሁ ላይ ይመጣል ማለት ነው። የተደበቀ የባንክ ቡክ ልታገኝ ትችላለሽ። ወይም ደግሞ ባጣራሽ ቁጥር ሞር የማይታወቁ ክፍያዎች ይኖራሉ ማለት ነው። የብር ወጪዎች ሊኖሩ ይችላሉ። አንቺን የማያካትት ስጦታዎችም ሊሆን ይችላል ማለት ነው። የጉዞ ክፍያዎች እነዚህ እሱ ነው የሚያወጣቸው ማለት ነው። ስለዚህ ወደ ቤትሽ የሚገባው ብር የነበረው ወደ ሌላ ሴት ኢንቨስት እያደረገው እንደሆነ ማወቅ ያስፈልጋል። በግንኙነታችሁ ውስጥ ያለው ጥረት እጅግ እየቀነሰ ይመጣል። ችግሮቻችሁን ለመፍታት ወይም ደግሞ በትክክል ለመግባባት መሞከር እጅግ ያቆማል። ከአንቺ ጋር ማውራትም አንቺን መክሰስም በብዛት ላይኖርበት ይችላል ማለት ነው። ክብረ በዓላት፣ የልደት ቀናት፣ አመታዊ በዓላትን ብዙም ትኩረት አይሰጣቸውም ማለት ነው። አብሮ ጊዜ ለማሳለፍም ጥረት አያደርግም። ችላ እያላቸው ይመጣል ማለት ነው። ከአንቺ ጋር ነው ግን ይሄ። ስለዚህ ከሌላ ሴት ጋር ሲሆን ግን ጥረት የሚያደርግ ይሆናል። ሌላው በተጨማሪ ስለ አዲስ ጓደኛ ከማውራት ይቆጠባል ማለት ነው። ነገሩ እዛ ጋር ይቆማል። የድሮ ወሬዎች አሁን ቀለል አድርጎ የሚያወራቸው የድሮ ጓደኞቼ እንደዚህ ሆነን የሚለውን ነገር ያቆማል ማለት ነው። ስለዚህ ሴትን በግዴለሽነት ይጠቅስልሻል፣ ነገር ግን ዝርዝር መረጃዎችን አይሰጡሽም። የግንኙነት ባህሪውን እየደበቀ እንደሆነ ይሰማሻል ውስጥሽ፣ ነገር ግን አታውቂም ማለት ነው። ስለ እሷ ስትጠይቂው ምቾት አይሰማውም። ወይም ደግሞ ስለ አንድ ሴት ሊሆን ይችላል የጠረጠርሻት፣ የስራ ባልደረባው ልትሆን ትችላለች። ወይ ስለዛ ባነሳሽ ቁጥር ሞር የመከላከልና ምቾት እያጣ ይመጣል። ጓደኛው ብቻ እንደሆነችም ሊነግርሽ ይችላል። ካወቅሽና ይህን ነገር በግልጽ ለመወያየት ፈቃደኛ ሆነሽ ከጠየቅሽ ማጣጣል ሁኔታ ውስጥ ይገባል ማለት ነው። ሌላው በስጦታዎች ወይም ደግሞ በደግነት ከመጠን በላይ አንቺን ለመካስ ጥረት የሚያደርጉ አንዳንድ ወንዶችም እንዳሉ ማወቅ ያስፈልጋል። አንዳንድ ወንዶች የጥፋተኝነት ስሜት ይሰማቸዋል። በጣም ጥሩ ሆነው ለመታየት ጥረት ያደርጋሉ እና የዘፈቀደ ስጦታዎች ድንገተኛ የሆኑ ለአንቺ ያበረክቱልሻል ማለት ነው። ድንገተኛ የሆኑ ስጦታዎችን አንቺ በመስጠት የራሱን የጥፋተኝነት ስሜቱን ለመደበቅ ጥረት ያደርጋል ማለት ነው። ስለዚህ በተደጋጋሚ በሆነውም ባልሆነውም ቀን ሳይመርጥ እነዚህ ሁሉ ምልክቶች ታይተውበት ከዚህ በተጨማሪም ደግሞ ስጦታዎችን የሚያበዛልሽ ከሆነ በሆነው ባልሆነው ነገር አንቺን ለመካስ ጥረት የሚያደርግ ከሆነ በተለይም ደግሞ ስጦታዎች ላይ በድንገተኛ ከሆነ በብዛት የምታይ ከሆነ ያ ወንድ ልጅ የጥፋተኝነት ስሜት እየተሰማው ነው። ስለዚህ እሱን ለማካካስ አንቺን በስጦታ እያታለለሽ እንደሆነ ማወቅ ያስፈልጋል። ሌላውና በመጨረሻ ውስጣዊ ስሜቱ ነው። ብዙ ሴቶች ስውር ኃይል ለውጦች ይሰማቸዋል ማለት ነው፣ ውስጣዊ ስሜት። ስለዚህ እነዚህ ምልክቶች ማወቅ ያስፈልጋል። ነገር ግን ማንኛውም እርምጃ ከመውሰዳችሁ በፊት እነዚህ ምልክቶች እሱ ከሌላ ሴት ጋር መሆኑ ማረጋገጫ ያስፈልጋል ማለት ነው። እነዚህ ምልክቶች ታዩ ማለት ሁሉም ወንድ ከሌላ ሴት ጋር ሆኗል ማለት አይደለም። ስሜታዊነት የሚወሰን ምንም ነገር እንደሌለ ማወቅ ያስፈልጋል። ሌላው በተጨማሪ በግልጽ መነጋገር ነው። አንድ ነገር እያስቸገረ እንደሆነ ወይም ደግሞ ሁለታችሁም ስለ ግንኙነት መነጋገር ካለባችሁ በእርጋታ በመጠያየቅ ማውራት ያስፈልጋችኋል ማለት ነው። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በነገው ዕለት በሌላ ጠቃሚ ትምህርታዊ ቪዲዮ እስከምንገናኝ መልካም ጊዜ። ቻው ቻው።